አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። አክፍሎትን እመቤታችን ናት የጀመረችው። ሐዋርያት ናቸው። ከተያዘ ጀምሮ እመቤታችን በጉሮሮዋ ውሃ አልወረደም። ልጄ የድንግልና ጡቶችን አጥብቻ ያሳደግኩት ዓለም ፍትርት የላትምን? ምን በድሏቸው ነው አይሁድ እንደዚህ ያደረጉት ብላ እመቤታችን ምርር ብላ አልቅሳለች። ያኔ የእመቤታችን ሐዘን፣ የእመቤታችን እንባዋ፣ የጌታ መከራው በፍጡር አንደበት በፍጡር ሐሳብ ተገልጦ ታስቦ የማያልቅ ነው። እመቤታችን በመስቀሉ ፊት ለፊት ቆማ አለቀሰች እና እንሁ ልጅሽ ብሎ በዮሐንስ አማካኝነት ልጆችሽ ብሎ እኛን ሰጠን። እመቤታችንን ነያ እምካለ ዮሐንስን ሲያየው ፊት ለፊት ፈጣሪው መምህሩ ያ እናት አባቱ ሙተውበት ከጌታ ጋር ያደገው ያ የዋሁ ቅኑ አቡ ቀለምሲስ የተባለ ታኦሎጎስ የተባለ ነባቤ መለኮት የተባለው ወንጌላዊ የተባለ ፍቁረ ጊዜ የተባለ ዮሐንስ የጌታ ፍቅረኛ ተማሪው ፊት ለፊት ቆሞ ያለቅሳል። አይዞህ አታልቅስ ነያ እምከ እንሁ እናትህ ብሎ በዮሐንስ አማካኝነት እመቤታችንን ለእናትነት ሰጠን። ከመስቀሉ ስር ያገኘናት በረከታችን። ስለዚህ እመቤታችን ልጇ ተነስቶ እስከምታየው ድረስ 3 ቀን ሙሉ እህል አልቀመሰችም፣ ውሃም አልጠጣችም። ሐዋርያትም መምህራቸው ፈጣሪያቸው ኢየሱስ ክርስቶስ ተነስቶ እስከሚያዩት ድረስ እህል አልቀመሱም፣ ውሃ አልጠጡም። አብዝተው ጾመዋል ከተያዘበት ሰዓት ጀምረው። ስለዚህ የሚያከፍል ሰው ሐዋርያትን ይሆናል። የሚያከፍል ሰው የእመቤታችን ክብር፣ የእመቤታችን ቃል ኪዳን፣ የእመቤታችን ፍቅር ያድርበታል ማለት ነው። አክፍሎትን ሐዋርያትና እመቤታችን ስለሆነ የጀመሩት ማለት ነው። እና አክፍሎ ቅዱስ ሥጋውን ክቡር ደሙን መቀበል ይገባል። በጣም ያልቻሉት ደግሞ አሁንም የህመም ችግር ያሉበት ቅዳሜን ብቻ ያከፍሉታል ማለት ነው። ቅዳሜ ስዑር ተብላለች። ከነጋ በኋላ ገብረ ሰላም በመስቀሉ እያሉ አባቶቻችን በመስቀሉ ሰላምን አደረገ፣ በመስቀሉ ሰላምን ሰራ፣ በመስቀሉ ሰላማችንን ሰጠን እያሉ ቄጠማ ይሰጣሉ አባቶቻችን። የስዑር ቅዳሜ ጧት ላይ ማለት ነው። አባታችን ኖህ በጥፋት ውሃ ጊዜ ውሃ ጎሏል ብሎ ርግብን ሲልካት ርግብ ሂዳ ቄጠማ ቆርጣ ነትገማይ አይ ሐጸማይ አይ የጥፋት ውሃ ጎሏል ብላ የደስታ ቄጠማ ቆርጣ እንደመጣች ቅድስት ቤተክርስቲያንም እንሁ ዲያብሎስ በመስቀሉ ተሽሯል፣ ተቀጥቅጧል፣ በመስቀሉ ድል ተነስቷል፣ በሞቱ ሞታችንን በትንሳኤው ትንሳኤያችንን ሰላም ሆነ በመስቀሉ ብለው አባቶቻችን የሰላም ምልክት ቄጠማ ይሰጣሉ ማለት ነው። የመጨረሻዋ ቀን ስዑር ቅዳሜ ትባላለች። ስዑር ያስባላት ባልነቷ ተሽሮ ሳይሆን የምትጾም ስለሆነ ነው። በሰንበት ስለማይጾም በዓመት አንዴ ግን ቅዳሜ እንጾማታለን ማለት ነው። ጾመን ሌሊት ቅዱስ ሥጋውን ክቡር ደሙን መንፈቀ ሌሊት የሆነ ጊዜ የተንሳኤው ብርሃንን ተነሳ ብለን እስከምናውጅ ድረስ ስለምንጾም ስዑር ቅዳሜ ተብላ ትጠራለች ማለት ነው። በፍትሐ ነገሥት በአንቀጽ 15 ላይም አለ ማለት ነው። ስለዚህ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን የምናስታውስባት ሰሙነ ቅድስ ሰሙነ ሕማማት ስለሆነ በዚህ ሳምንት ምእመናን የተለየ ስርዓት እናደርጋለን። ለምሳሌ ቅዳሴ አይቀደስም፣ ኪዳን የለም፣ የሐዲስ ኪዳን ስርዓት የለንም። ሕፃን ልጅ ክርስትና አይነሳም፣ የሞተ ሰው ጸሎተ ፍትሐት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነን እንዴት አድርጎ ዋጋ ከፍሎ ወደ ቀደመ ርስታችን ወደ ቀደመ ክብራችን እንደመለሰን የምናስብበት ወቅት ነው እንጂ የሐዲስ ኪዳን ስርዓትን የምንፈጽምበት አይደለም። ይህ ብቻ አይደለም። በሰሙነ ሕማማት መሳሳም የለም እያል እንናገራለን ማለት ነው። ይሁዳ ጌታን በመሳም ስላስያዘው አንዱ ይሄ ነው። ግን ይህ ብቻ አይደለም። የሰላሙን ፈጣሪ፣ የሰላሙን አስገኚ፣ የሰላሙን ሰሪ፣ የሰላሙን ባለቤት ሰላም ስላሰጡት አይሁድ እኛ ያኔ ሐዘንተኞች ነን። ያዘነን ሰው ሂደው አይስሙትም፣ ሰላምታ አይሰጡትም፣ ያጽናኑታል እንጂ። ስለዚህ እኛ አብዝተን ሰላምታ እንሰጣጠም። ሰላማችን በትንሳኤው ነው። ትንሳኤው ብርሃንን እስከምናይ መነሳቱን እስከምታበስርልን
ቅድስት ቤተክርስቲያን እስከዛ ድረስ እኛ ስለመሞቱ ስለመሰቀሉ ስለመገረፉ ስለህማሙ ስለመከራው ነው የምናስበው እንጂ ሰላምታ እንሰጣጣም አንሳሳምም ማለት ነው። ከዛ ባለፈ ደግሞ ለኔ የሞትክልኝ ለኔ የታመምክልኝ ለኔ የተገረፍክልኝ ለኔ የተሰቀልክልኝ ለኔ መከራ የተቀበልክልኝ ፈጣሪ ኢየሱስ ክርስቶስ ሆይ ኃጢአቴን በደሌን ይቅር በለኝ እያል ስለራሳችንም ኃጢአት የምናለቅስበት ጭምርት ነው እንጂ። ስለዚህ በሰሙነ ሕማማት የፈቃደ ስጋ አይደረግም። የነፍስ ፈቃድ ነው የሚደረገው። ስጋን በመከራ ውስጥ እንዲያልፍ ማድረግ ነው እንጂ ስጋ ሐሴት ማግኘት የለበትም። የላመ የጣምም አብዝቶ መብላትም አብዝቶ መጠጣትም የለም። የሚጣፍጥ ነገርም እንደው የሚያረካ ነገርም መውሰድ የለብንም። እንደው ለቁመተ ስጋ በ24 ሰዓት አንዴም ነው የሚበላው። እንደው ዝም ብለን መጠቅጠቅም የለብንም። ለቁመተ ስጋ ታል ትንሽ ነው የምንቀምሰው ማለት ነው። ከዛ ባለፈ በዚህ በሰሙነ ቅድስ መሳቅ መጫወት አይፈቀድም። ማልቀስ ነው የሚፈቀደው ማለት ነው። እንደውም ሊቃውንቱ ምን ይላሉ? በሰሙነ ሕማማት የሳቀ ተርላ ስጋ ያረገ ቁጥሩ ከአይሁድ ጋር ነው። በበዓለ ትንሣኤ በትንሣኤው ብርሃን ደግሞ ያለቀሰ ደግሞ ቁጥሩ ከአይሁድ ነው። አይሁድ ምክራቸው ፈርሶባቸው ቀብረን እንቀራለን ያሉት አምላክ ሙስና መቃብርን ድል አድርጎ ስለተነሳባቸው ያኔ እነሱ ስላዘኑ እኛ ደግሞ ብርሃነ ትንሣኤውን አይተን የምንደሰትበት ቀን ስለሆነ በትንሣኤ አይለቀስም። እንደዚህ ካለ በኋላ ከዚያው ቀጥሎ የትንሣኤው በዓል እንዲከበር እነ ቅዱስ ድሜጥሮስ በቀመሩት ቀመር መሰረት ትንሣኤ ከእሁድ እንዳይወጣ ስቅለት ከአርብ እንዳይወጣ ሰሙነ ሕማማት ደግሞ ሰሙነ ቅድስ ደግሞ ከአብይ ጾም ቀጥሎ ባለው ሳምንት 8ኛው ሳምንት እንዲታሰብ አባቶቻችን ሰለስቱ ምዕት ቅዱስ ድሜጥሮስ ሥርዓት ሰርቶልናል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ሕማሙን ሞቱን የምናስብበት ህሊና ጽኑ ሃይማኖት እግዚአብሔር ያድለኝ ያድላችሁ። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።